አብረኙን ብላ እየለመነች። አረ ልስማት የነበረውስ ሜራ ልስማት እኮ አልነበረም። ትበል ሮቤል፣ እያንዳንዱን ነገር አይቻለሁ። ሜራ ቆይ ያየሽው ነገር እኮ የለም። እኔ ምንም አላደረኩም እያልኩሽ ነው። ልትጫወትብኝ አስበህ ከሆነ ሮቤል በጣም ተሳስተሃል። ሜራ ቆይ እስቲ ተረጋጊ። መጀመሪያ ምን እንደምትሆን ለማየት ፈልጌ ነበር። በቃ አለቀ እንዴ አይደል? ምን እንደምትሆን ታውቃለች። አሁን ሄዳ ለአድናን ነግረው ነገሩን ከማወቅ በፊት እኔ ከእሷ ጋር መሆኔ አንቺ እንዳይጠራጠር ያደርግሻል። በቃ ስመጣ እንቀጥላለን። መፈታችን ማፍሽ። ቆይ የኔ ጥፋት ምንድን ነው? እኔን ወደደኝ፣ አንቺን ደግሞ ተወሽ። ምን ላድርግ? እኔ አንቺን ፈልጎሽ አይደለም። ኧረ እና ታዲያ ምን ሆኖ ነው እንደዛ ሲያደርገኝ ነበረው? ለአንቺ መናገር አይጠበቅብኝ፣ ግን ደግሞ ፈልጎኝ ነው ብለሽ ደስ አይበልሽ። ሮቢ እኮ ጥበበኛ ነው። መቼም ከኔ ጋር የሆነው በምክንያት እንደሆነ ነግሮ ሸወደሻል። እየሸወደኝ አይደለም። ሜራ አብዳለች። አሁን ላይ ሉሃና ከአድናን ካገኘቻት በኋላ ድጋሚ ከሮቤል ጋር በተመሳሳዩም ሰዓት አግኝታታለች። ሜራ ሁለቱም በብዙ ጊዜ ሶስታቸውም በጥፊ አቅምሳቸው ነበረ። በጥፊ መማታቷንም ቀጥላለች። ሜራ ሁሉ ነገር አሁን ላይ በንዴት ውስጥ እየተወጣችው ነው። ሉሃናና አድናን መሀል ሁለቱም አድናንን በምትመታው ሰዓት ሉሃና በጣም ደንግጣ ነበረ። ሜራም እንደገና ሉሃና በመታቻት ሰዓት አድናንም ልክ እንደዛው ነበረ። ግን ብቻ እንዴት የመታቻትን ጊዜ በጣም ድንጋጤ ውስጥ ቢገባም ግን ደግሞ ምንም ማድረግ አልቻለም። እርጉዝ ነኝ ብላ አሁን ላይ ሜራ ላይ እጁንም ማንሳት ወይንም ለምንም ለማለት አልቻለም። ምክንያቱም ሜራ የእሱ ባለቤት ስለነበረች። ግን ደግሞ ሉሃናንም ስትነካ ለምን እንዲህ ታደርጊያለሽ ብሎ እንኳን ለመከራከር አልቻለም ነበረ። ሜራ ያየችው ነገር ሁሉ ስሜታዊነት እያደረጋት ነበረ። በዛን ሰዓት እንዴት ታደርጋለህ ብላ በጣም በቁጭት አዋርተዋለች አድናንም። አድናን ግን አንቺ እንደምታስቢው አይደለም ሜራ ተረጋጊ ብሏት ነበረ። ግን ደግሞ ይህንን ነገር እንዴት ላስበው እችላለሁ? ታዲያ አይኔን ልክደው ነው ወይ በማለት ብዙ ነገር እንዳሰበች ነግረዋለች። ግን ደግሞ አድናን አንቺ ይህንን የምታስቢው ላስረዳሽ ወይ ጊዜ ስጭኝ ብሏታል። እኔ አንድ ነገር እፈልጋለሁ፣ እኔና ልጄ የምትፈልገን ነገር ከሆነ አሁን ላይ ሉሃናን ከዚህ ቤት ማስወጣት አለብህ ብለው ነበረ። ግን ደግሞ አድናን እሷን ከዚህ ቤት ማስወጣት አልፈልግም ብሏታል። አልችልም ነበረ ያላት የማትችልበትንም ነገር ምንድን ነው ምክንያትህ? ስለዚህ ከእሷ ጋር መርጠህ ነው ወይ ብላ ነበረ የተናገረችው። በዚህን ሰዓት ለዚህ ጊዜ ስጭኝ ላስተካክለው ሁሉንም ነገር ብሏት ነበረ። እሷ ግን ምንም የሚስተካከል ነገር የለም፣ ለመባለጉ ውጭ ላይ መባለግ ትችላለክ ብለዋለች። በዚህን ሰዓት አድናን የምታወሪው ነገር በጭራሽ እንደዛ አይደለም ብሏት ነበረ። በዚህን ሰዓት ታዲያ ምን እንዳስብ ፈልገህ ነበረ? እኔን እዚህ ቤት ውስጥ አስረግዘህ ከሌላ ሴት ጋር መሆን አትችልም ብለዋለች። አድናን በዚህን ሰዓት ይሄ መጥፎ ንግግሮችሽን አትናገሪ ቢላትም ከፈለክ ሌላ ቤት ውጭ ላይ ተከራይተህ መኖር ትችላለክ ውሽማህን ብለዋለች። አድናን በጣም ልቡ ሰብረዋለች ማለት ነው። አሁን ላይ እኔ የምፈልገው ነገር ልጅህንም ማግኘት ከፈለክ ከዛሬ ደቂቃ ጀምሮ ሉሃናም ከቤት አባራት ብለዋለች። አድናን በጣም ውስጡ ጭንቀት ውስጥ ገብቷል። በተናደደችበትንም ጊዜ ወደ ሮቤልም ክፍል አምርታ ነበረ። ወደ ሮቤል ክፍል በምትገባ ሰዓት በሩንም በርግዳ ነበረ ገባችው ሜራ። በዚህን ጊዜ ሮቤልም ደንግጦ ነበረ በር ማንኳኳቱን። ምን ነው ረሳሽው ብሏት። በዚህ ሰዓት ግን በጣም ስሜታዊ እንደሆነችና ጭንቅላቷ ይዛ ስትንጎራደድ ነበረ። ሮቤል ሁኔታዋም አላማረው። ምንድን ነው ተፈጠረው? ሆንሽው ነገር አለ ብሏት ሲጠይቀት ምንም አልሆነው ነገር የለ፣ አድናንና ሉሃና ተቃቅፈው አይቻቸው በማለት ነበረ የተናገረችው። ስለዚህ ምን ችግር አለው? ጥሩ እኮ ነው ይሄ ነገር በማለት ነበረ የተናገራል።
ታውቃለህ እሷ አሁን ላይ ከዚህ ቤት ካልወጣች እና ደግሞ ባንተም እየመጣችብኝ ነው እያስፈራራችኝ ነው ብለው ነበረ። እሱማ ዝም በያት አውቃ ነው እኔ ራሱ መጥታ እንደዛ ብለኝ ነበረ ብሎ ሮቤል ነግሯታል። ሮቤል ይሄ ባላት ሰዓት ሚራም ባንተ ከመጣችብኝ እኔ አልችልም ሮቤል አትተወኝም አይደለም ወይ ብላ ለሮቤልም እየጠየቀችው ነበረ። ሮቤልም እረ በጭራሽ እያለ ሲናገር ነበረ። የውልክ አንተ ከኔ ከወሰደችብኝ እኔ በጭራሽ አልችልም፣ በጣም እያስፈራራችኝ ነው፣ ሮቤል ለኔ ነው፣ ሮቤል ይወደኛል እያለች ቆይታለች ብላ ለሮቤል ነግረዋለች። ሚራ ይሄ በተናገረች ሰዓት እንዴት እንዲህ ሊሆን ይችላል ብለሽ ታስቢያለሽ? አንቺ እኮ መቼም አልተውሽም እያለ ቃል ሲገባላት ነበረ። በመጨረሻም እንደዛውም ሆና ከአድናንን ጋር በጣም ከባድ ግጭት ውስጥ ገብታለች። ይሄ ነገር አስብበት፣ ተጠንቀቅ፣ ከሷ ርቀትህን ጠብቅ ብለው ነበረ ሮቤልም ሜራ። አድናንም ወደዋታል። ከአድናንና ከሜራ ጋር ከሉሃና ጋር አብረው ነበሩ ካለችው ጊዜ ጀምሮ ይሄ ነገር በፍጥነት ስለዚህ አድናንና ሉሃና አንድ ላይ ሊሆኑ ነው በማለት ሮቤልም ፈጥኖ ወደ ሉሃና አምርቷል። ወደ ሉሃና ሄጄ ሁሉ ነገር ለራሴ ማድረግ አለብኝ፣ ስለዚህ ወንድሜ ወደዋታልና የእሱ የሆነው ነገር ለኔ ነው፣ ካሁን በኋላ ሉሃና ደግሞ የኔ ትሆናለች እያለ ነበረ። ወደ ሉሃና በማምራት ሉሃና መጀመሪያ ፍቅሯም ስለገለጸችለት የእውነት መስሎት ነበርና ሮቤልም ወደ እሷ ክፍል አምርቷል። በዚህን ሰዓት አሁንም ሮቤል ወደ እሷ ሲያመራ በጣም ደንግጣ ነበር። የሮቤል ሉሃና ክፍል መግባቱ በጣም አስጨንቋት ነበረ። አብዛኛው ጊዜ ሮቤል ወደ ሉሃና በሚመጣ ሰዓት ብዙ ጊዜ ያስፈራራታልና ወደ እሷም በሚቀርብ ሰዓት እንዴት ልትመጣ ችለሃል? ወደ እኔ አትጠጋ ብለው ነበረ። በዚህን ጊዜ የወለሽ ሉሃና ቅድም ያልሽኝንም ነገር አስቤበታለሁ፣ የእውነት እኔን ወደሽኛል ወይ ብሎ ጠይቋታል። አንተ ግን እንዴት ይሄንን አስበህበት ነው ወይ ብላ ጠይቃው ነበረ። ሮቤልም በዚህ ሰዓት መልሱ ነበረው አዎ እኔም ወድሻለሁ፣ እኔም እፈልግሻለሁ ነበረ ያላት። አሁን ላይ እንዴት ሊሆን ይችላል? እኔ እናንተ እኮ ሁለታችንም እንተዋወቃለን፣ የሆነ ነገር ፍላጎት እንዳለክ አንተ ደግሞ ሜራንም ትወዳታለክና እንዴት ሜራ ላይ እንዴት አደርጋለክ ብለዋለች። በዚህን ሰዓት ሜራንም ተያት፣ ግን ደግሞ እኔና አንቺ ደስተኛ እንሁን ብለዋት ነበረ። በዚህን ሰዓት እሺ ተባብለው ሁለቱም መሀል የሁለታቸውን በቀል ለማድረግ በሚሞክሩ ሰዓት ግን ደግሞ አሁን ላይ በቃ ለወንድሜ ልንገረው አይደለ ነበረ ያላት ሮቤል ይሄንን ባለ ሰዓት አይ ትንሽ አሁን ብቻ ሜራ ከሰማች በማለት ነገሩን አስቀይሰዋለች። ምን ችግር አለው ትስማስ፣ እሷ ብትሰማስ ብሎ ነበረ የተናገረው። በዚህን ሰዓት ለአድናን ትንሽ ጊዜ አትንገረው ብላ ነግረዋለች። አሁን ላይ ሮቤል ፈጥኖ ሉሃናና እኔ ፍቅረኛሞችንን ለማለት ነበረ ቸኮላው። ግን ደግሞ ሉሃና ተረጋጋ ትንሽ ብላ አስቆይተዋለች ማለት ነው። በዚህን ሰዓት እሺ በማለት ቃሏንም ለማክበር ሞክሮ ነበረ። ግን ደግሞ አሁን ላይ ሉሃናን መስማት ሳይሆን ፈጥኖ አድናንን ማናደድና አድናንን ፊት ላይ የሚታየውንም ብስጭት ወይንም የሆነ ስሜትነት ማየት ፈልጎ ነበረ ሮቤል። በዚህን ሰዓት ወደ አድናን ሄዶ ነበረና ወንድሜ ተክዘሃል፣ ምን ሆነሃል ብሎ ጠይቆታል። አድናንም በዚህን ጊዜ መልሱ የነበረው ጭንቀት ውስጥ ገብቻለሁ፣ ራሴ ሊፈነዳ ነው ወንድሜ ብሎ ነግሮታል። አድናን ለማመካከር ነበረ ወንድሙ ሮቤልንም ይረዳኛል የሚለው ሀሳብ ይዘዋል። ግን ደግሞ ሮቤል ራስ ወዳድና ጥቅመኛ ከመሆኑ በላይ አሁን ላይ ምንድነው ሆንከውንም ብሎ የራሱ ነገር ቀጥሎበታል። ወንድሜ ሜራ እኔና ሉሃና አብራን አይታናለችና
ስለዚህ በዚህን ሰዓት በጣም ተበሳጭታለች። ሉሃናን ከቤት እንዳባረራት ጠይቃኛለች ብሎ ነግሮታል። በዚህን ሰዓት ወንድሜ አታስብ፣ አንተ እኮ ትወዳታለህ ከመጀመሪያው ግን ደግሞ ብሎ ሌላ ሀሳብ አምጥቶለታል። ሉሃና እኔም እወድሃለሁ ብላኛለች ብሎ ሮቤልም ለአድናን ነግሮታል። አድናን በጣም ድንጋጤ ውስጥ ገብቶ ነበርና በዚህን ሰዓት አንተን እወድሃለሁ ብልሃለች ብሎ በጠየቀው ሰዓት አዎ ብላኛለች፣ ግን እኔንም ብላኛለች እኮ ብሎ አድናንም ነግሮታል። በዚህን ሰዓት አቤት ሰው አይታመንም እንዴ፣ በቃ ሁሉም ሰው አስመሳይ ነው፣ እሰራለሻለሁ እያለ ሉሃናንም አድናን ወንድሜ ትወደዋለች ታዲያ ለምንድን ነው በማለት ነበረ ሮቤልም ራሱን እየጠየቀው። አሁን ላይ ሉሃናንም አውቃ ነው ይሄ ሁሉ ነገር የምታደርገውና ስለዚህ እኔ እጫወትባታለሁ፣ ግን ደግሞ ወንድሜንም ይበልጥ እሱ የያዘው ነገር ለራሴ ማድረግ ግዴታዬ ነው በማለት ወንድሙ ፊት ምንም እንዳልደነገጠ ያስመስላል ሮቤል። በዚህ ሰዓት ወንድሜ ለእናንተ በጣም ደስታ ማኝላችኋለሁና በጣም ደስተኛ ነኝ በማለት ነበረ ሮቤል ላይ ለሮቤል እና ለሉሃና ደስተኛ እንደሚሆን አድናንም የነገራቸው። አድናን ይሄ በተናገረ ሰዓት ሮቤል በጣም ደስተኛ ነበረ። ምክንያቱም ሮቤል አድናን ሲሸነፍ ማየቱን ለሱ ደስታ ነበረ የሰጠው ማለት ነው።